አንድ ሰው ነቢ ጋር ሰለላሁ ዐለይሂ ወሰለም መጣና አንቱ የአላህ መልእክተኛ ሆይ አላህን ስጠይቀው ስለምነው ምን ብዬ ልለምነው አላቸው። ያ አላህ እኔም አንተም ሁላችንም ለዚህ ዱዓ በጣም ጉጉት አለን። ልብ በል ነቢን ሰለላሁ ዐለይሂ ወሰለም ነው የጠየቀው ይሄ ሰው። ነቢ ደግሞ ከራሳቸው አያውጥተው አይናገሩም ከአላህ ዘንድ ከሆነ ነው እንጂ ላ ينطق عن الهوى إن هو إلا وحي يوحى። ስለዚህ ልብ በል አራት ቃላቶች ብቻ ነው ያሉት። አራት ቀላል ነው። ሐፍዘው በቃልሽ በዩ በሰላታችን ውስጥ ከሰላታችን በኋላ በተለያዩ ጉዳዮች በቀን በሌሊት በሱጁዳችን በሁሉ ቦታ ዱዓ እናድርግበት። ምን አሉት ነቢ ሰለላሁ ዐለይሂ ወሰለም? ልብ በሉ እንዲህ በላሉት اللهم اغفر لي وارحمني وعافني وارزقني አሉት። ከዛ እንደዚህም አራቱን ጣታቸውን ለዚህ ጨብጠው ይዘው አሳዩት ነቢ ሰለላሁ ዐለይሂ ወሰለም። ይሄ ብቻ ሲቀር እንዲህ ብለው አሳዩት ነቢያችን ሰለላሁ ዐለይሂ ወሰለም። ኢማም ሙስሊም በዘገቡት ሐዲስ ማለት ነው። እናም ልብ በሉ ምንድነው ትርጉሙ? ቀላል اللهم اغفر لي ካልክ ያ ረቢ አስወግድልኝ ኃጢአቶችን ሁሉ ሙልጭ አድርገህ ኃጢአቶች ሁሉ ያ ረቢ እጠበኝ። ወርሐምኒ ያ ረቢ በረሕመትህ አላብሰኝ። ያ ረቢ በርህራሄ ሙላኝ። ያ ረቢ ጉዳዮችን አሳካልኝ በረሕመትህ ያ አላህ ያ ሐዩ ያ ቀዩም። ወዓፊኒ ያ ረቢ ከሙከራዎች ሁሉ ነፃ አድርግ ከመጥፎ ነገሮች ሁሉ ያ ረቢ ጠብቀኝ። ወርዙቅኒ ያ ረቢ ሐላል የሆነ ለዱንያዬ ለአኺራዬ የሰው እጅ የማያስጠብቀኝ የሰው በር የማያቆመኝ ጉዳይን ሐጃዬን የማሳካበት ቤተሰቤን የማስደስትበት በዱንያ በአኺራ እንዲሆንላቸው የማደርግልበትን ርዝቅ ሐላሉን ለግሰኝ ጨረኝ ስጠኝ ማለት ነው። ታዲያ ቀላል ዱዓ አይደለም። አላህ ያሳካልኝ ለኔ ለእናንተም እባካችሁ ሼር አድርጉ፣ እባካችሁ አዳርሱት። اللهم اغفر لي ለበሉ اللهم اغفر لي وارحمني وعافني وارزقني። እነዚህ አራቶች ያዙ፣ ሐፍዙ፣ አዳርሱ፣ ሼር አድርጉ። አላህ ያሳካላችሁ። አሚን በሉ ያ ረቢ።